ተከበራችሁ እግዚአብሔር ቤተሰቦች ከደብረ ገሊላ ልደታ ለማርያም አያት 49 እንኳን ለባለ ሆሳዕና አደረሳችሁ አደረሰን እያልን እንደምታወቀው ከነገ ጀምሮ እንግዲህ ሕማማት መሆኑ ይታወቃል። ይሁን እንጂ አንዳንድ ቦታዎች ጸበል ቤት ዝግ ስለሚሆኑ እኛ ጋርም እዚህም ደብረ ገሊላ ልደታ ለማርያም በኮሜንትም በተለያየ ነገር ይዘጋል አይዘጋም ጸበል ይገኛል ወይ ብንመጣ እያላችሁ ላላችሁ ሰዎች ጸበል 24 ሰዓት እየተፈጥሮ ስለሆነ ማንም ስለማይገድበው 24 ሰዓት ስለሚፈስ መታችሁ ልትጠመቁ ትችላላችሁ። ስለዚህ ስለማይዘጋ ማለት ነው። ምክንያቱም ይሄ ትልቅ ሆስፒታል ነው። ከሆስፒታል በላይ ሆስፒታል ነው። እንግዲህ እንደምታወቀው ቀን በቀን በዚህ በሽርፍራፊ ሰከንድ ውስጥ አብዛኛው ሰው ከተለያየ በሽታ እየተፈወሰ እየዳነ ይገኝበታል ማለት ነው ደብረ ገሊላ። ስለዚህ በየቀኑ ሰው ስለሚድንበት ሆስፒታል ስለሆነ ሆስፒታል አይዘጋም። ስለዚህ የተከበራችሁ ማህበረ ምእመናን ከያላችሁበት ሁላችሁ መታችሁ ልትገለገሉበት ልትጠመቁ ትችላላችሁና ከወዲሁ የምናሳውቁ ነው የሚሆነው። ጸበሉ አይዘጋም፣ 24 ሰዓት ክፍት ነው፣ ሁሌ ይፈሳል። ስለዚህ እግዚአብሔር አምላክ ጾማችን ለሀገራችን ብሎም ለዓለማችን ሰላም እንዲያድልን ሁላችንም እግዚአብሔር አምላክ በያለንበት ጸልየን ከእግዚአብሔር ዋጋ የምናገኝበት ጾም ያድርግልን። እግዚአብሔር አምላክ ሁላችንም ይባርከን።